ታውቃላችሁ? የበረዶ ግድግዳ ዓለማችን ከቦ እንደሚገኝ እና እስካሁን አጨቃጫቂ እንደሆነ። መሬት ዝርግ ናት ብለው የሚናገሩ ሰዎች አንታርክቲካ በምድራችን የስረኛው ክፍል ላይ ብቻ የሚገኝ አይደለም። ትልቅ የበረዶ ግድግዳ ጠፍጣፋውን የምድር ክፍል ከቦ የሚገኝ ሲሆን የውቅያኖስን ውሃ ደግፎ የያዘ የምድር አካል ነው። አንታርክቲካ ምድርን ከቦ የሚገኝ ግዙፍ የምድር አካል ነው። ነገሩ ቀላል ወይም ቀልድ ሊመስላችሁ ይችላል፣ ግን አደገኛ ነገር ነው። መሬት ክብ ናት የሚሉ ሰዎች በዋናነት የሚያነሱት አንታርክቲካ ትሪቲ ወይም የአንታርክቲካ ስምምነት ነው። አንታርክቲካ ስምምነት በ1959 በ12 ሀያላን ሀገራት የተፈረመ ሲሆን አንታርክቲካ ላይ ማንም ሰው ያለ ፍቃድ እንዳይሄድ የሚከለክል ስምምነት ነው። በአሁን ሰዓት በስምምነት ውስጥ 50 ሀገራት ተካተዋል። በዚህ ቦታ ላይ ያለ ፍቃድ ከሄዱ $100,000 እና በእስር ይቀጣሉ። ስምምነቱ አንታርክቲካን ሰላማዊ እና የምርምር ቦታ የማድረግ ስምምነት ነው። በዚህ ቦታ የሲቪል አውሮፕላኖች ራሱ መብረር አይችሉም፣ ከበረሩ ይመታሉ። ለምን? የዓለም ሕዝብ የዓለም ጠርዝ እንዳያቅ ለመከልከል ነው። መንግስታት ናሳ እና የተባበሩት መንግስታት በመተባበር የምድር ትክክለኛ ቅርጽ እንዳናውቅ እየከለከሉ ነው። ናሳ የሚለቃቸው ፎቶዎች የአኒሜሽን ፎቶ ናቸው። እያንዳንዱ ካርታ እውነታው መደበቂያ መሳሪያ ናቸው። የበረዶው ግድግዳ ትልቅ ምስጢር የያዘ ነው። የበለጠ ተአምር መስማት የሚፈልጉ ከሆነ ፎሎ ያድርጉ። ይህ ቪዲዮ የተሰራው ለመዝናኛ ነው።